ሂሩቴ አርክቴክት ሂሩት በስንቱ ቅጣው ምነው ወይ ሂሩቴ አራኔ ቀልድ ነው ጨዋታ ነው እንጂ አርክቴክት ሂሩት ምን ተሰኖት ማለት አቅቶ ነው ማስቲ ቁጭ በል ማውራክ ነገር አለ ሂሩቴ በእናትሽ ሂሩቴ እንዲሁ ልጨርሳት ጭንቀም በእናትሽ ደስ ብሎ ነው ያልኩት በሲና ቁጭ በል አልኩ ምን አድርጌ ነው ቁጭ በልና እናውራ ላውራ የምፈልገው ነገር አለ አላሳዝንሽም ቁጭ በል ምን አረው ቁጭ በል አልኩ አንዳንዴ ማርገውንም ነገር አላውቅም ልታልፊው ልትጥዩአች እሺ እንዲሁ ይቅርታሽ በቃ እንዲሁ ይቅርታ ህይወታችን እንዲለወጥ ያሰብኩ ነበር ህይወታችን እንዲለወጥ ለምን ሂሩቴ ምን ነው ህይወት እንዲለወጥ አትፈልግም እኔ አልፈልግም ሂሩቴ ተመችቶኛል አሁን ሂሩቴ እንድችው ልጨርሳት ሂሩቴ አላስቸግርሽ በእናትሽ ማለት ነው በስዬ አይደለም ይልሽ በሌላም ህይወት ከተገናኘን ተገናኘን ካልተገናኘን እንዲሁ እንጨርሳት ሂሩቴ በእናትሽ በስዬ እኔ ላንተ በጣም ጥሩ ነገር አስቤልህ ነው አዲስ ነገር ደቆም እንጂ አንዴ በስዬ እንደ ጉራስ በስዬ እንዴት አረክልኝ ማታ ያልኩህን ጉዳይ ማታ ያልኩህን ማታ ፒኤችዲው አትማርም ወይ የፒኤችዲ ጉዳይ አትችልም አሁን እኮ ኃላፊነት ነው ጊዜ የለኝም አሁን እኮ ከበስዬ ጋር ተለያየን ለፈሰም ጊዜ የለኝም እየበላህ አይደል እንዴ በስዬ ምን አይነት ምሳሌ ነው እንካ ምግቡ አልጣፈጠም እንዴ አልጣፈጠም ቆንጆ ነው አይደል በጣም ነው የሚጣፍጠው ለአንድ የሬዲዮ ጣቢያ አስተዳዳሪ የሚመጥን ቁርስ ነው በጣም ነው ደስ ያለኝ ቴንክ ዩ በስዬ ማታ ደግሞ በጊዜ ከመጣህ ለአንድ እጩ ዶክተር የሚሆን ቆንጆ ራት ሰርቼ ነው የምጠብቀው እችላለሁ ብለሽ ነው እንግዲህ ሚቲንግ ምናምን ከሌለኝ ቻል በስዬ ፒኤችዲዋንም ዝም ብለህ ያብላልሃት ቆይ እሺ በስዬ እና አይመስለኝም እስቲ እንደሚሆን እነዚህ ልጆች አንቺን ይሰሙሻል እስቲ እንዴት ነው ይሄው በስዬ መከራቸው በእናትሽ አንቺን ይሰሙሻል አባታችሁን ይው እንዳባታችሁ ጠንካራ ሁኑ እኔን አይሰሙኝም ባይሰሙኝም ግን እንደኔ እንዲሆኑ ነው የምፈልገው አንቺን ይሰሙሻል እንዳንቺ ባይሆኑ ደስ ይላል ግን ዝም ብለሽ ልከሩ እሺ መልካም ቀን ሂሩቴ ቻው በስዬ በቃ ዝታት ደህስት ዳታሪ ፎቶት ምን ያደርግልኛል ሂሩቴ መልካም ቀን በስዬ መልካም ቀን ምን ያደናብራል ቀስ ብላ ገባም እንዴ ምን ነው በስንቱ በጠዋቱ አረን ያልበላም እኔ ደስ የሚል ነገር ስለገጠመኝ እሱን ልነግራችሁ ነው የመጣሁት እንኳን ደስ አለ አሁን ቁርስ ልብላበት ውጣልኝ ድርቆሽ ለመብላት ነው እንዴ ውጣ የሚሉኝ ለመሆኑ ምን አግኝተህ ነው ከዚህ በኋላ የሬዲዮ ፕሮግራም ሳይሆን የሬዲዮ ጣቢያ አስተዳዳሪ ነኝ ማንተ ስማ ለሞኑ በደና ቀን ልጅን ባይጥልልህ ኖሮ እንኳንስ ሬዲዮ ጣቢያ ራስንስ ማስተዳደር ትችላለህ ከዚህ በኋላ አታስቡ የሚቸግራችሁ ነገር ካለ የገንዘብ ችግር ምናምን ንገሩ እሺ ማዘን ደግሞ ዝም ብለው ድርቆሽ አይስጧቸው ደና ነገር እንዴ አያስቡላቸውም እንዴ እዋቸው አንገት ደፍተው ደና ነገር ስጧቸው የሚቸግር ነገር ካለ ጠይቁ ኤኒ ታይም በቃ ይሄን ልነግራችሁ ነው የመጣሁት ሰላም ዋሉ ጋሼ እዚህ ቁጭ ብለው ቴሌቪዥን ላይ ከሚያፈጡ ለምን አይማሩም እንደው ቢያንስ እጩ ዶክተር ወጪውን አያስቡ ነው ከቨር አደርጋለሁ እሺ በጣም ነው የምታሳዝኑኝ በጣም ነው የምወዳችሁ መልካም ቀን ይመቻችሁ ገለታው እውነቱን ማረፍ አለብኝ እረፍት ያስፈልገኛል ደከምኩ ለዚህች ሀገር ለፋው ደከምኩ አሁን ለራሴ ጊዜ መስጠት አለብኝ እውነቱን ነው ገለታ እና እኔ የሬዲዮ አዘጋጅ አልሆንም ማለት ነው አሁን አይሆን ሙሉ
አይሆንም። እኔ እኮ ለስንት ሰው ነው የሬዲዮ አዘጋጅ ልሆን ነው ብዬ ያወራሁት? እኔስ አስተዳዳሪ ልሆን ነው ብዬ ለስንቱ አውርቼ የለም። አሁን ደግሞ ጥሞና ያስፈልጋል፣ ለራሴ ጊዜ ልሰጥ ፈልጋለሁ ብዬ እኮ እያወራሁ ነው። አሰማኝም? ለራሴ ጊዜ ልሰጥ ነው፣ ጥሞና ያስፈልገኛል። ልክ ነህ ብዬ እያወራሁ ነው። ልክ ነህ በስዬ። እኔ እኮ አንዳንዴ በስዬ የሚናገረው ነገር እኮ እውነትነት አለው። ሙት በስዬ ሙት። እንደውም በቃ እቺን እረፍትህን ተጠቅመህ ፒኤችዲህን እግረ መንገድህን ብቻ ቆንጆ አጋጣሚ በስዬ። እኔ የምለው ወይ ምንድነው እንደዚህ የኔ ፒኤችዲ አንገበገበሽ? እሺ ብትል ምን አለ በስዬ? በቃ ዝም ብለሽ እሺ በል። ለምንድነው እኔ እንድማር የፈለግሽው? እሺ እውነቱን ልንገርህ። ንገሪ። ሳምሪ አይደለም በስዬ፣ ለኔ የፈለኩትን ነገር አልተረዳኸኝም። ለሳምሪ በስዬ ፒኤችዲ ትምህርቱን ጀምሯል ብዬ ነግሬያታለሁ። ምንድናችሁ እናንተ? ምንድነው ፍጥረት? ከየት ነው ያገኘኋችሁ? ምንድነው እንዲህ በየሄዱበት መቦትረፍ? አትቀደዱ፣ ኧረ አትቀደዱ። ወይኔ ገለታ፣ ወይኔ አንተ እኔ ለውጭ ጉዞ አልመጥንም። መጀመሪያ ትሄዳለህ ብለው ለምንድን ነው የሚያስቀሩ? ለምን ያስቀሩኛል? ብትቀርም ችግር የለውም። ኖ እኔ መቅረቴ አይደለም ችግሩ። እንዴ ታዲያ ምንድነው? ለሰው ሁሉ ውጭ ሀገር መሄዴ ነው ብዬ ነግሬ ተስናብቼ ስንት ነገር አሁን የሰው ፊት እንዴት ብዬ ነው የማየው? አጠገባቸው እንዴት ብዬ ነው የምቆመው? የትያዝ ካለ ልጅ ራሷ ቋንጣ አዘጋጅታ ይዤላት እንዴት ነግራኛለች። እነማን ስማቸው ደግሞ ሽሮ በርበሬ አዘጋጅተው ሰጥተውኛል። ተቀብዬ ቤት አስቀምጫለሁ። አሁን ምን ብዬ ነው እንዴት ብዬ ነው ልመልስ የምችለው? ከውጭ ሀገር ይዤላችሁ መጣሁ ብዬ ልመልስ? እስኪ ፍረዱ። ወይኔ ቅሌት! እስከ መቼ ነው ገለታ? እስከ መቼ ነው ያልተጨበጠ ነገር ይዘህ ዝም ብለህ የምትቀደደው? እስከ መቼ ነው? ኧረ ተው ገለታ፣ ኧረ ተው።